welcome back. ሶ በዚህኛው ቪዲዮ ደግሞ ሶፍትዌር ምንድነው የሚለው ላይ ፎከስ አድርገን እናያለን። ሶፍትዌር ከየት ይጀምራል? ሶፍትዌር ምንድነው? ሶፍትዌር መጻፍ ምን ይመስላል? ሶፍትዌር ምንድነው አገልግሎቱ? ለምን ይጻፋል? ሶፍትዌር በግሩፕስ እንዴት ነው የሚሰራው? ምን አይነት ሶፍትዌር ላይ ስፔሻላይዝ የሚያደርጉ የሶፍትዌር አይነቶች፣ የሶፍትዌር ሮሎች አሉ የሚለውን ነው የምናየው ማለት ነው። ሶ እንደ ኖርማል ነገር ቀለል አድርጌ ለማስረዳት ስሞክር ሶፍትዌር ማለት የኛን ፍላጎት ኮምፒውተር ለሚባል ሜታል ወይም ትራንዚስተሮች በመካከል ሆኖ የኛን ኢንተንት የሚያስተረጉም መሀል ላይ የገባ ሚድልማን ነው ብለን ማየት እንችላለን። ይሄ የኔ ዴፊኒሽን ነው። ሶ ይሄንን በምልበት ጊዜ ሶፍትዌር ጥቅሙ እኛ የምናውቀውን የምንፈልገውን ፕሮሰስ እንዲደረግልን የምንፈልገውን ነገር ወይም ካልኩሌት ማድረግ የፈለግነውን ነገር ወይም የሆነ መስራት የፈለግነውን ነገር የሚሰራልን ደግሞ ሃርድዌር አለ። ያ ሃርድዌር ደግሞ የራሱ የሚሰራበት የተቃኘበት መንገድ አለ። ስለዚህ በእኛ ፍላጎትና ያ ሃርድዌር በተቃኘበት ነገር መካከል ሶፍትዌር የሚባል አብስትራክሽን ሌየር አለ። ሶ ያ አንደኛ የኛን ፍላጎት ለማሽኑ እንዲገባው ማድረግ ወይም ደግሞ ለዛ እንዲሆን ማድረግ፣ ሁለተኛም ደግሞ የኛን ፍላጎት ወደ ሎጂክ ወይም ደግሞ ወደ ኢንስትራክሽኖች በመቀየር ያንን ማሽን አሁንም እዛ በሚሰራበት በተቃኘበት መንገድ ውስጥ የተለያዩ ኦፕሬሽኖችን እንዲሰራ ማድረግ ነው ማለት ነው። ሶ ቤዚክሊ ሶፍትዌር ማለት ኢትስ ኖት ጀስት ኮድ ብቻ አይደለም። ወይም ደግሞ ሶፍትዌር ኢንጂነሪንግ እና ፕሮግራሚንግ በጣም ልዩነት አለው። ኢንጂነሪንግ የሚለው ቃል ራሱ ባይትሰልፍ የምናይበት መንገድ አብዛኛውን ጊዜ የሚገናኘው ከፕሬዲክታቢሊቲ እና ከሴፍቲ ጋር ነው። ፕሬዲክታቢሊቲ ማለት የምናስገባው ነገር እና የምናስወጣው ነገር ሁሉም ቦታ ላይ በተመሳሳይ ሁኔታ እስከተሰራ ድረስ አንድ አይነት መሆን አለበት፣ መለካት መቻል አለበት። ከዛ አውትፑቱ ሜጀር መደረግ አለበት። የሚሳሳትበት ፍሬምወርክ የሚለካበት ነገር አለው። እናም ደግሞ ይህንን በምሳሌ ለመግለጽ በሞክር አንድ ቤታችሁ ውስጥ ከጀርባ ትሪ ሃውስ ብትሰሩ፣ አንድ ትሪ ሃውስ የሚሰራ ሆቢስት ቢኖር እንደ ፕሮግራመር ብናየው at the same time ደግሞ ሙሉ ስካይ ስክሬፐር የሚያክሉ ህንፃዎችን ደግሞ የሚሰራ አንድ ኢንጂነር ወይም አርኪቴክት፣ በዛ መካከል እንዳለ ልዩነት ነው የሚታየው። ቤቱን በመስራት ብቻ ሳይሆን ወይም ደግሞ ብሪክ እንደ መደርደር ብላችሁ ብታስቡት ፍት ፕሮግራሚንግ then ሶፍትዌር ደግሞ ሶፍትዌሩን ከሚፈልገው ሰው ጋር ከመነጋገር ጀምሮ፣ ዲዛይን ከማውጣት ጀምሮ፣ ሪላያቢሊቲውን ቼክ ከማድረግ ጀምሮ፣ ዲፕሎይ ከማድረግ ጀምሮ ሶፍትዌር ላይፍ ሳይክሉን በደንብ አንድ ጊዜም ደግሞ ተጽፎ የሚቆም ነገር ብቻ ሳይሆን ኮድ ለሌላም ሰው ማስረዳት የሚቻልበት በጣም በብዙ ሰዎች መካከል የሚሰራ ነገርም ስለሆነ ደግሞ በፊልድ ውስጥ ካሉ ሰዎች ጋር እንዴት መገናኘት እችላለሁ ብሎ ያንን ባህሪንም አንደርስታንድ ማድረግ የሚፈልግ ዘርፍ ነው ማለት ነው። ሶ ሶፍትዌርን በምናይበት ጊዜ ከአርቲፊሻል ኢንተለጀንስን በምናይበት ጊዜ ሜጀርሊ ሶፍትዌር ኢንጂነሪንግ ላይ ፎከስ ማድረግ እንችላለን። ቢካዝ አልጎሪትሞች አዲስ እየመጡ ያሉት አልጎሪትሞች ዴታን እንዴት ነው ማኒፕሌት የምናደርገው፣ አዳዲስ ዌይ ኦፍ ራይቲንግ ሶፍትዌር፣ አዳዲስ የሶፍትዌር ፓራዳይሞች የተፈጠሩ ነው እና ይህንንም አንደርስታንድ ለማድረግ እና ሶፍትዌርን ለመጻፍ የሚያስፈልጉ ባህሪዎች ምንድናቸው የሚለውን አንደርስታንድ ማድረግ ስለሚያስፈልግ ነው። ይህንንም ካልኩኝ በኋላ አጌን ሶፍትዌርን እንደ ሚድልማን ማየት እንችላለን ብያለሁ። ሰው መሀል ላይ እንዳለ በሰው ኢንተንት እና በማሽን መካከል እንደ ማስተርጎም የሚቀመጥ መሀል ላይ የሚቀመጥ ኤንቲቲ አድርገን ማየት እንችላለን ማለት ነው። ሶ ሶፍትዌርን አንድ ሰው ሲጽፍ ወይም ደግሞ ፕሮግራም ደግሞ ሲያደርግ ከአንደኛ የሚጠቀማቸው ቱሎች አሉ። ሶፍትዌር የሚጻፍበት የኮምፒውተር አፕሊኬሽን አለ። እነዚህ አፕሊኬሽኖች ገብቶ ኮድ መጻፍ አለ። ከዛ ዶክመንት ማዘጋጀት አለ። የፕሮጀክት ማኔጅመንት ቱሎች ውስጥ ገብቶ ስራዎችን ማየት አለ። የተሰጡ ስራዎችን ቴስት ማድረግ አለ። የተለያዩ የዌብ አፕሊኬሽኖችን ወይም ደግሞ
የተለያዩ ሶፍትዌሮችን ደግሞ ተጠቅሞ ከረንትሊ ሲስተሙ ምን ላይ እየሰራ እንደሆነ ያጋጠመውን ችግር ማወቅ አለበት እና ምን ችግሮች እንዳሉበት ኦልሬዲ በምን ያህል ፐርፎርም እያደረገ እንደሆነ የሚለኩ እነዛን ዴታዎች ሪድ ማድረግ አለበት። ስለዚህ አንድ ሶፍትዌር ኢንጂነሪንግ ላይ ያለ ሰው የሚነካካቸው ሶፍትዌሮች እነዚህን ይሆናሉ። ናት ጀስት ኮድ መጻፍ ብቻ እንዳልሆነ እኔም በነበረኝ ኤክስፒሪየንስ አንድ ያየሁት ነገር ነው። ሶ ኮድ መጻፍ አንድ የሶፍትዌር ኢንጂነሪንግ ፓርት ቢሆንም ሶፍትዌር ኢንጂነሪንግ ግን ከዛም በላይ ብዙ ሰፋ ያሉ ነገሮችም አሉት እና የተለያዩ አይነት ሶፍትዌሮችም ደግሞ አሉ። ብንከፋፍላቸው ለምሳሌ we have የሲስተም ሶፍትዌር የምንላቸው አሉ which is like አብዛኛውን ጊዜ ልክ እንደ ማኔጀር ነው የምናያቸው። እነዚህ ደግሞ አብዛኛውን ጊዜ ኮንትሮል የሚያደርጉት ወይም ደግሞ እነዚህ ሶፍትዌሮችን የምንጠቀምባቸው ሃርድዌሮችን ኮንትሮል ለማድረግ ነው ወይም ሃርድዌሮችን ማኔጅ ለማድረግ ነው። ይሄ can be like እንደ ዊንዶውስ ለምሳሌ ሊነክስ ኦፕሬቲንግ ሲስተሞች እና ባዮስ ድራይቨርስ ምናምን የምንላቸው አሉ። ሶ ፎከስ የሚያደርጉት አብዛኛውን ጊዜ ኮንትሮል ማድረግ ሃርድዌርን ኮንትሮል ማድረግ ሃርድዌርን ማኔጅ ማድረግ ሃርድዌርን ኦርኬስትሬት ማድረግ ሜሞሪን ኤቭሪቲንግ ኤነርጂ ከዛ ጋር የተገናኙ ነገሮች ናቸው። ሶ ይሄ ራሱን የቻለ የሶፍትዌር ማይንድሴት ይፈልጋል፣ የተለየ ነው። ሌላው we have application softwares የምንላቸው አሉ። እነዚህ ደግሞ ማለት እነዚህ ማኔጅ በተደረገ ሃርድዌር ላይ ቁጭ ብለው ከኤንድ ዩዘሩ ወይም ስለ ኮምፒውተሩ ምንም የማያውቅ ሰው ለምሳሌ when we're using any web application በምንከፍትበት ጊዜ ብራውዘሮችን ስንከፍት ያ ብራውዘር it's an application software so ሃርድዌር ላይ ወይም ኦፕሬቲንግ ሲስተማችን ላይ ከተጫነ ሲስተም ሶፍትዌር ጋር በመግባባት ለዩዘሩ which is እኔ ፌስ አድርጌ እኔ ኢንተራክት እንዳደርግ እና የኔን ኢንተንት ለኮምፒውተሩ ለመላክ መሀል ላይ የሚገባ ይሆናል ማለት ነው። ሶ አብዛኞቹ እነዚህ አፕሊኬሽን ሶፍትዌር የሚጽፉ ሰዎች ሞባይል አፕሊኬሽን፣ ዌብ አፕሊኬሽን ላይ አብዛኛው ፎከስ ያደርጋል። አብዛኛው እዛ አካባቢ ነው ያለው። ዩዘሮችን ቀጥታ ማገናኘት ነው። ይህንንም በጀነራል ኮምፒውተር ወይም ደግሞ ጀነራል ኮምፒውቲንግ ሴንስ በምናይበት ጊዜ ነው። And we have another realm where we have embedded softwareዎች የሚባሉ አሉ። ለምሳሌ ካሜራ ውስጥ የተቀመጠ ኮምፒውተር ራን የሚያደርገው ሶፍትዌር ማለት እንችላለን or piano ውስጥ or something. So this is embedded. ይሄ ማለት እዚህ ማይክሮፎን ውስጥ I'm sure there is an embedded computer. ስለዚህ እነዚህ ደግሞ ጀነራል ፐርፐስ ኮምፒውተር ሳይሆን በጣም ስፔሻላይዝ ያደረጉ ለምሳሌ ድምጽን ከሆነ ለድምጽ ስፔሻላይዝ ተደርጎ ድምጽን እንደ ኢንፑት ተቀብሎ ፕሮሰስ አድርጎ አውትፑት ደግሞ አድርጎ የሚሰጥ ለአንድ ስፔሲፊክ ነገር ስፔሻላይዝ ያደረገ ሶፍትዌር ነው ማለት ነው። ሶ ኤምቤድድ ሶፍትዌር እንለዋለን። ሌላ ተጨማሪ አዲስ እየመጡ ያሉ አይነት የሶፍትዌር አይነቶች አሉ። ሬልሞች I mean as much as ከኤምቤድድ ጋር በደንብ ቢመሳሰሉም ግን አውድ አንድ ካታጎሪ ብጨምር ደስ የሚለኝ እንደ ሮቦቲክ ሶፍትዌር ኢንጂነሪንግ ራሱን ችሎ እየመጣ ያለ ነገር ነው። ሶ ሮቦቶችን ፕሮግራም ማድረግ በኢምቤድድ እና በኖርማል አፕሊኬሽን ሌየር ዙሪያ እናም ደግሞ የራሳቸውንም ደግሞ ኦፕሬቲንግ ሲስተም ስላላቸው በሶስቱ መካከል which is እንደ ሲስተም ሶፍትዌርም እንደ አፕሊኬሽን ሶፍትዌርም እና at the same time embedded ሶፍትዌርንም አንድ ላይ ይዘው ሮቦቲክስ ላይ አዲስ ኢመርጅ እያደረጉ ያሉ አይነት ሶፍትዌሮች አሉ። ከሲሙሌሽንም ጀምሮ ነገሮችን ከሲሙሌሽን ትሬኒንግ እና እስከ መጨረሻው ሮቦቱን ኮንትሮል እስከማድረግ ድረስ አዲስ ኢመርጅ እያደረገ ያለ አይነት የሮቦቲክ ሶፍትዌር ኢንጂነሪንግ ዘርፍ አለ። ሶ እነዚህንም የምነግራችሁ you can write softwares ለኦፕሬቲንግ ሲስተም መጻፍ ትችላላችሁ የራሳችሁን። ሶ ሁልጊዜ ሶፍትዌር ኢንጂነር ናችሁ ማለት የግድ ዌብሳይት እና ሞባይል አፕሊኬሽን ብቻ መስራት አይጠበቅባችሁ። ድራይቨሮችን መጻፍ ትችላላችሁ። ኦፕሬቲንግ ሲስተሞችን ኦፕን ሶርስ የሆኑ ኦፕሬቲንግ ሲስተሞችን ወስዳችሁ ከስተማይዝ ማድረግ ትችላላችሁ። አፕሊኬሽን ሶፍትዌር በጣም ኮመን ነው። ሞባይል እና ዌብ አፕሊኬሽኖች በጣም ኮመን ናቸው። ኢምቤድድ ሶፍትዌርም ላይ ቲንክ ብዙ መግፋት የሚቻል ይመስለኛል። ሃርድዌር ቤዝድ የሆኑ ፕሮዳክቶችን ኢምቤድድ IoT ላይ እንደነዚህ አይነት ነገር ለመስራት የምትፈልጉ ከሆነ and also robotics ላይ ደግሞ መሄድ የምትፈልጉም ከሆነ robotics software engineering
ይሄንን ሁሉ ስታደርጉ አሁን ዓለም ባለችበት ጊዜ በጣም ትልቁ አድቫንቴጅ ይሄንን ሁሉ በምታደርጉበት ጊዜ ኮምፒውተራችሁን ብቻ በመጠቀም ሁሉንም ነገር ሲሙሌት ማድረግ ትችላላችሁ። እናንተ ብቻ ትዕግስቱ ይኖራችሁ እንጂ ይሄ ነገር የለኝም የሚባለው ነገር እንዳለ በሲሙሌት እየተደረገ ኮምፒውተር ውስጥ እየመጣ ነው። ስለዚህ ሮቦት ፕሮግራሚንግ መማር የምትፈልጉ ከሆነ you can actually have a robot within a simulation program ማድረግ የምትችሉት and directly ያንን ኮድ ወስዶ ሌላ ዓለም ላይ ያለ ሰው ኤግዛክት ሮቦት ላይ ዲፕሎይ ቢያደርገው ይሰራል ማለት ነው። አሁን ያለንበት ስቴጅ እዛ ቦታ ላይ ደርሰናል። ስለዚህ የግድ ሮቦት ከሌለ ሮቦት ፕሮግራመር መሆን አልችልም የሚባለው ኮንሰፕት ቀርቷል, which is a very exciting time to be alive. ከዛ በሶፍትዌሮችን በሁለት ብንከፍላቸው we have high level ላንጉጆችን ብንከፍላቸው ፕሮግራሚንግ ላንጉጆች ላይ ሃይ ሌቨል ላንጉጅ እና ሎወር ሌቨል ላንጉጅ ብለን መሄድ እንችላለን። ሃይ ሌቨል ላንጉጆች አብዛኛውን ጊዜ ለሰው ቀለል የሚሉ አይነት ላንጉጆች ናቸው, ላይክ ፓይታን ወይም ደግሞ እንደዚህ ለቃል የሚቀሉ ፕሮግራም ለማድረግ ኢንስትራክሽን ለማድረግ ዴታ ሞዴል ለማድረግ አልጎሪዝም ለመጻፍ በሰው ቋንቋ ቀረብ የሚሉ ለመጻፍ የሚመቹ አንደርስታንድ ለማድረግ ቀለል የሚሉ ሲሆኑ ሎው ሌቭል ላንጉጅ ደግሞ የምንላቸው ባይነሪዎች ናቸው። እንደነ አሴምብሊ ታች ድረስ ወርደን መሽኖች ጋር የሚጻፉ ናቸው። በሁለቱ መካከል ያለው ልዩነት ሃየር ሌቭል በሆነ ቁጥር የኛን የቋንቋ አንደርስታንዲንግ ለመተርጎም ሲባል ብዙ ሜሞሪ ይወስዳል ማለት ነው። and አብዛኛውን ጊዜም ደግሞ ፍጥነትም ላይ ሃየር በሆነ ቁጥር ስሎወርም እየሆነ ይሄዳል። ሎወር ላንጉጅ ደግሞ በጣም ወደ ታች በወረደ ቁጥር ደግሞ በትንሽ ሜሞሪ ትልቅ ኢንስትራክሽኖችን መጨረስ የሚቻልበት አቅም አለው፣ ግን ሜሞራይዝ ደግሞ ለማድረግ አይታሰብም ማለት ነው። ሶ ይሄንን በደንብ ስለ ኤአይ ሬስ ላይ እንዴት ፓይተን በደንብ እንዳሸነፈ በምናወራበት ጊዜና ዋይ አብዛኛዎቹ ኤአይ ኢንጂነሪንግ ላይ ያሉ ሰዎች ፓይተንን ለምን ይጠቀማሉ የሚል አንድ ሴሽን አለ። ሶ እዛ ላይ በደንብ በምሳሌ እናየዋለን። ሶ በእነዚህ መካከል you can play around and I think አሁን ባለው ጊዜ በጣም አሪፍነቱ ፕሮግራሚንግ ላንጉጅን ቫይብ ኮዲንግ ወይም ደግሞ ኤአይ ባይ ኢትሰልፍ ኮድ የመጻፍ አቅም በጣም እያደገ ስለመጣ የናንተ አስተሳሰብ መሆን ያለበት ኮምፒውተር እንዴት ይሰራልና እኔ ምንድነው የምፈልገው ፕሮብለም ሶልቭ ለማድረግ የፈለኩት ምንድነው የሚለውን አንደርስታንድ ማድረግና ያንን ላንጉጅ ፋውንዴሽን የተጻፈበትን ምክንያት እንዴት ነው የተጻፈው እንዴት ይሰራል የሚለውን ለማንበብ ትንሽ ገፋ ካደረጋችሁት ኮዱን ኤአይ ይጽፍላችኋል። እናንተ አብዛኛውን ጊዜ የተጻፈውን ኮድ ማስተካከል የተጻፈውን ኮድ ማየት ሪቪው ማድረግና መግራት ነው የሚሆነው ስራችሁ ማለት ነው። ሶ ይሄንን በምትመርጡበት ጊዜ የትኛው ፕሮግራሚንግ ላንጉጅ ልማር የሚባለውን I suggest I think in the era of the AI ፕሮግራሚንግ ላንጉጅ የትኛውን ልምረጥ የሚባለው ነገር ወደፊት የሚቀር ይመስለኛል። አርኪቴክቸራሊ ዲዛይን ማድረግ ነው የሚጠበቅባችሁ because አብዛኛውን ጊዜ ብዙ ትራንስፓይለሮች እየመጡ ነው። አንድን ላንጉጅ ወደ አንድ ላንጉጅ መቀየር የሚቻልበት እድገት በጣም እየጨመረ ነው። and also ኤአይዎች ራሳቸው ኮድ እየጻፉ ስለሆነ ፕሮግራሚንግ ላይ ሲንታክስ ላይ አብዛኛውን ጊዜ ብዙ ሰው ጊዜ ባያጠፋ እላለሁኝ። ሌላው ሶፍትዌር ላይ ያሉ ሮሎችን የምናይበት ወይም ደግሞ አፕሊኬሽን ሶፍትዌር ላይ ወይም ኢን ጀነራል ሶፍትዌር ላይ ያሉ ሮሎችን ብናይ አብዛኛውን ጊዜ በጣም ኮመን የሆኑ የሚባሉ አሉ። ፍሮንት ኤንድ ኢንጂነር አለ፣ ባክ ኤንድ ኢንጂነር፣ ዴቭኦፕስ ላይ ያለ ኢንጂነር አለ፣ ሲስተም ላይ የሚሰራ ሰው አለ and I mean ብዙ አይነት ሮሎችን ማውጣት እንችላለን። የሪሰርች ሮሎች ይኖራሉ፣ አንዳንድ ጊዜ ደግሞ የኢንጂነሪንግ ሮሎች ይኖራሉ፣ አንዳንድ ጊዜ ፕሮዳክት ለብቻው ደግሞ ሮሎች ይኖራሉ። ሶ I think እነዚህን በየጊዜው አጫጭር ቪዲዮዎች እናወጣለን። ላይክ ሶ ምንድነው ያንዳንዱ ሮል ምንድነው የሚሰራው ለምንድነው የሚቀመጠው የሚባለው ግን just to give you a general highlight front end ላይ የሚሰሩ ሰዎች front end engineers የሚባሉት አብዛኛውን ጊዜ their focus is writing software for the end user ላይ ያለውን communication ወይም ለኤንድ ዩዘሩ ዴታን ሪፕሬዘንት ማድረግ የኤንድ ዩዘሩን ደግሞ ዩዘር ኤክስፒሪየንስ ኢምፕሊመንት ማድረግ የተለያዩ ቅድም ያልኳቸው ሲስተም ሶፍትዌሮች ላይ የሚጫኑ አፕሊኬሽኖች ብራውዘር ላይ ሊሆኑ ይችላሉ፣ ዴስክቶፕ አፕሊኬሽኖች ሊሆኑ ይችላሉ፣ can be ሞባይል አፕሊኬሽን ግን
ቀጥታ ዩዘሩ የሚያገኛቸው ስለሆኑ አብዛኛውን ጊዜ they focus on UI UX ዩዘር ኤክስፒሪየንስ እና ዩዘር ኢንተርፌሶችን ዲዛይን የተደረጉትን ኢምፕሊመንት ማድረግ እና ከኋላ ላለው ቢዝነስ ሎጂክ ወይም ከኋላ ላለው ዋናውን የሶፍትዌሩን ኢንቴንት ደግሞ ለሚሰራው ሶፍትዌር ፓርት ኢንፎርሜሽኑን ማቀበል ይሆናል ስራቸው ማለት ነው። ሶ ባክኤንድ ላይ ደግሞ አብዛኛውን ጊዜ ያሉ ሰዎች ዴታ ማኔጅ ማድረግ፣ ዴታ ሙቭ ማድረግ፣ ስኬል ማድረግ፣ ኤፒአይዎችን ዲዛይን ማድረግ ይኖራል አብዛኛውን ጊዜ ስራቸው። ሶ አብዛኛውን ጊዜ እነሱ ደግሞ ከብዙ ዩዘሮች የሚመጣ ወይም ብዙ ዩዘሮች ጀነሬት የሚያደርጉትን ዴታ ወስደው ኢንፎርሜሽኑን ፕሮሰስ አድርገው የሚገባቸውን ዴታ መልሰው መላክ ላይ ነው ፎከስ የሚያደርጉት። ክን ቢ ሞባይል ላይ ሊሆን ይችላል፣ ክን ቢ ዌብም ላይ ሊሆን ይችላል፣ ኢንፋክት ዴስክቶፕም ላይ ሊሆን ይችላል። ሶ አብዛኛውን ጊዜ ሎጂኩ ላይ ነው ፎከስ የሚያደርጉት። ሶ ዋት ዘ ዩዘር ኤንድ ዩዘሩ ምንድነው የሚያየው የሚለው ላይ ብዙ ፎከስ የላቸውም ማለት ነው። አብዛኛውን ጊዜ ስራቸው የሚሆነው አክቹሊ ከብዙ ዩዘሮች የሚመጣውን ዴታ ፕሮሰስ ማድረግና መልሶ መስጠት ላይ ነው የሚሆነው። ሶ እነዚህ ሮሎች አሉ። ሌላው ዴቭኦፕስ የሚባል ሮል አለ። ብዙ ጊዜ ሶፍትዌር በግሩፕ ነው የሚሰራው። ዩ ኒድ ቱ አንደርስታንድ አብዛኛውን ጊዜ ወይም ደግሞ በግልም የሚሰራ ቢሆን ሶፍትዌር ላይፍ ሳይክል አለው። አንድ ጊዜ የተጻፈ ኮድ ዲፕሎይ ከተደረገ በኋላ ዝም ብሎ የሚታው ነገር አይደለም። ሁሉ ጊዜ ሜንቴን መደረግ አለበት። አዳዲስ ፊቸሮች ይጨመሩበታል። አዳዲስ ፊቸሮች በሚጨመሩበት ጊዜ ድሮ የነበሩት ፊቸሮች ድሮ የነበሩት ዩዘሮች ያስቀመጡት ዴታ ወይም ደግሞ እየተጠቀሙ ካለ ደግሞ የነሱ ተቋርጦ ሳይሆን አዲሱ የሚሄደው ኮንቲኒየስሊ መሄድ አለበት እና ብዙ ደግሞ በቲም የሚጻፉ ሶፍትዌሮች ሲኖሩ እያንዳንዱ ቲም የሚጽፈው ሶፍትዌር አለ። የአንዱ የጻፈው ኮድ አንዱ ከጻፈው ኮድ ጋር ችግር ይፈጥራል ወይ ሳይፈጥርም ወደ ፕሮዳክሽን ከመውጣቱ በፊት ምን መደረግ አለበት፣ ቴስት መደረግ አለበት ወይ የሚሉትን ይሄ ሶፍትዌር ፕሮዳክት የሶፍትዌር ዲቨሎፕመንት ላይፍ ሳይክሉን በደንብ ሜንቴን አድርገው ቲሙን ማኔጅ የሚያደርጉ አይነት ሮሎች ናቸው። እነዚህ ደግሞ ዴቭኦፕስ እንላቸዋለን። ሌላም ደግሞ ለብዙ ሰዎች ስኬል ማድረግ ላይ ዴታዎችን ባክአፕ ማድረግ ኢትስ አን ኢንትረስቲንግ ሮል ስፔሻሊ ወደ ኢንተርኔቱን በደንብ አንደርስታንድ ማድረግ የሚፈልግ ሶፍትዌር እንዴት ነው ሺፕ የሚደረገው የሚባለው ላይ ፎከስ የሚያደርግ ፓርት ነው ማለት ነው። ሌላ መሺን ለርኒንግ ሮልስ አሉ። we can have cloud ሮል ምንላቸው ክላውድ ላይ basically ክላውድ አርኪቴክቸርን ዲዛይን ማድረግ it can be AWS GCP ላይም ሊሆን ይችላል ወይ Azure። ሶ እነዚህም ደግሞ ክላውድን ማኔጅ ማድረግ ላይ ነው ፎከስ የሚያደርጉት። ሶ አብዛኛውን ጊዜ አሁን ሶፍትዌር ዲፕሎይ የሚደረገው ክላውድ ላይ ነው። ሶ ክላውድ ፕሮቫይደሮች የነሱን ስታክ ማወቅና የኛን ሶፍትዌር እነሱ ስታክ ላይ ዲፕሎይ ማድረግ በጣም የሚያስፈልግ ስኪል ነው። ሶ መሺን ለርኒንግ ኢንጂነርስ የሚባሉ አሉ። እነዚህ ደግሞ ዲፕ ለርኒንግ ሞዴሎችን ዲዛይን ማድረግ፣ ሞዴሎችን ትሬን ማድረግ፣ እነዚህ ትሬን የተደረጉ ሞዴሎችን ደግሞ ለኢንፍረንስ ማዘጋጀት፣ ኦፕቲማይዝ ማድረግ፣ ሪሰርች መስራት ላይ ፎከስ የሚያደርጉ ሰዎች አሉ። ኤንድ ኤአይ ኢንጂነሮች ደግሞ አሉ። እነዚህ ደግሞ ኦልሬዲ የተሰሩ ስፔሻሊ ደግሞ ላርጅ ላንጉዌጅ ሞዴል ላይ ወይም ደግሞ ኤኒ ታይፕ ኦፍ ቴክስትም ሊሆን ይችላል፣ ቪዥንም ሊሆን ይችላል፣ ኦዲዮም ሊሆን ይችላል። ኤኒ ሞዴልን ኦልሬዲ የተሰራን ሞዴል ተጠቅሞ ኦን ታፕ ኦፍ ዳት አፕሊኬሽኖችን መስራት፣ ወደ ኤጀንቲክ የሆኑ አፕሊኬሽኖችን መስራት ሊሆን ይችላል፣ ፋይን ቲዩን ማድረግ ሊሆን ይችላል which this whole course is about። so እንደነዚህ አይነት ሮሎችም አሉ ማለት ነው። so ይሄንን ሁሉ በሚደረግበት ጊዜ አዳዲስ የሶፍትዌር እንትኖች አሉ። ለምሳሌ ዴታ በጣም ሶፍትዌር ላይ ከሚከብዱ ነገሮች አንዱ ዴታን በደንብ ማኔጅ ማድረግ፣ ዴታ እንዳይጠፋ ማድረግ፣ ሴኪዩሪቲ ዴታን ማየት ያለበት ሰው ብቻ እንዲያይ ማድረግ። እንደነዚህ አይነት ደግሞ በጣም ስፔሻሊ ደግሞ ሴንሲቲቭ የሆኑ ኢንዱስትሪዎች ላይ የሚጻፉ ሶፍትዌሮች ለምሳሌ እንደ ባንኪንግ እንደነዚህ አይነት ደግሞ ቦታዎች ላይ በሚሆኑበት ጊዜ ዴታ በደንብ ፕሮቴክት መደረግ አለበት። ስለዚህ እዛ አካባቢም ደግሞ የሚሰሩ ሰዎች አሉ። ሴፍቲ ኤንድ ሪላያቢሊቲ ላይ በደንብ ፎከስ አድርገው የሚሰሩ ኳሊቲ ቴስተሮች የምንላቸው አሉ። ሶፍትዌርን ኳሊቲ ከብዙ አንግል ቴስት የሚያደርጉ ኦቨርኦል እንደነዚህ አይነት ሮሎች አሉ።
አዘ ሶፍትዌር የአንድ ሶፍትዌር በሚጻፍበት ጊዜ ከነዚህ ከጠራናቸው ሮሎች ውስጥ የሆነ ያህል ቲም ነው የሚዋቀረው። በግሉም ደግሞ ሁሉንም ሀት ለብሶም የሚሰራም ደግሞ ዲቨሎፐር ሊኖር ይችላል which እስከሆነ ዩዘር ድረስ እስኪሄድ ድረስ ነው። ከዛ በኋላ it becomes really hard እና ሞር ደግሞ በጣም አሁን ኤአይ ያቀለለውን ቢመጣ ግን በቲም I still do believe ሶፍትዌር ወደፊት በቲም የሚሰራ ነገር ነው ሞር በሰው ከሚሰራ ነገር። ሌላው የሶፍትዌር ላይፍ ሳይክል ዲቨሎፕመንት ላይፍ ሳይክል አለው which means አንድ ጊዜ ቅድም እንዳልኳችሁ ሶፍትዌር ከተጻፈ በኋላ አለቀ የሚባል ነገር አይደለም። መጀመሪያ ዩ ፕላን፣ ከዛ በኋላ ፕላን የተደረገው ኮድ ይደረጋል፣ ቴስት ይደረጋል፣ ዲፕሎይ ይደረጋል፣ ከዛ በኋላ ሜንቴን ይደረጋል፣ ከዛ አፕግሬድ ይደረጋል። ይሄ ሳይክል ሁሉ ጊዜ ይቀጥላል ማለት ነው። ካምፓኒዎች ዩዥሊ አዳዲስ ፊቸር በየጊዜው ያወጣሉ ኮምፒት ለማድረግ ካለው ማርኬትም ላይ ወይም ደግሞ አዲስ የተለያየ ማርኬትንም ፔኔትሬት ለማድረግ ማለት ነው። ስለዚህ when you think about software አንድ ጊዜ ተጽፎ የሚያልቅ ነገር አይደለም። it kind of goes in a loop. when you work in a software company ሁሉ ጊዜ ስራ አላችሁ ማለት ነው። አዲስ ፕላን የሚደረግ ፊቸር አለ፣ አዲስ ሺፕ የሚደረግ ቴስት የሚደረግ ኦር ደግሞ የተበላሸን ነገር ደግሞ ሜንቴን የሚያደርግ ዲዛስተር ማኔጅ የሚያደርግ አይነት ሮሎች አሉ። it's an exciting type of profession to be honest እና በራሳችሁም ደግሞ የራሳችሁን ስራ ቀላል አድርጋችሁ አውቶሜት ማድረግም ትችላላችሁ። ቅድም ባልኳችሁ መካከል በፕሮግራመር እና በሶፍትዌር ኢንጂነር ውስጥ ያለው ልዩነት ይኖራል ማለት ነው። I hope this give you some form of understanding of what software is. software ምንድነው የሚለውን understanding ይሰጣችኋል ብዬ አስባለሁ። this is just the foundation. የራሳችሁን የሶፍትዌር ዲቨሎፕመንት ሴትአፕ እንዴት ማስተካከል እንደምትችሉ ሶፍትዌር ዲቨሎፕመንት ላይ መግባት ለምትፈልጉ ሰዎች ኮምፒውተራችሁ ምን መሆን እንዳለበት መጫን ያለባችሁን ሶፍትዌር የመጀመሪያውን ሶፍትዌር ስትጭኑ ያለውን ደግሞ በሚቀጥሉት ቪዲዮዎች ፕሮጀክቶች እየሰራን ስንሄድ ሞር ደግሞ እየገባንበት ስንሄድ የምናየው ይሆናል። ግን I think this gives you a very good observation of what software is. እስካሁን ድረስ ራሱ ከቆያችሁ ይህን ቪዲዮ ሳይሰለቻችሁ እያያችሁ it shows your patience and you're on the right track ብዬ አስባለሁኝ። I'll see you on the next video.